አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናላችን ቤተሰቦች ሰላም እንደምን አላችሁ? አለን። ዛሬ ህዳር 26 2018 እንዲሁም ዲሴምበር 5 2025 የዕለቱን የውጭ ምንዛሬ መረጃ ይዤላችሁ ቀርብ ያለው። እንግዲህ ምንዛሬ በባንኮችና በጥቁር ገበያ ያለበትን ወቅታዊ መረጃ የ16 የ15 ሀገራትን ይዤላችሁ ቀርብ ያለው። እንግዲህ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉን። ሀሳብ አስተያየት ካላችሁ ኮሜንት በማድረግ እንዲሁም ቪዲዮን ስትጀምሩ ላይክ በማድረግ ጀምሩ። ወደ መረጃው አለፍን። በዛሬው ዕለት አንድ የአሜሪካን ዶላር በጥቁር ገበያው 181 ብር ከ22 ሳንቲም እየተመነዘረ ይገኛል ማለት ነው። በባንኮች 151 ብር ከ30 ከፍተኛ 151 ብር ከ78 አቢሲኒያ ባንክ እየመነዘረ ነው የሚገኘው። ንግድ ባንክ 151 ብር ከ30 እየመነዘረ ይገኛል። 1 ዩሮ 210 ብር ከ95 እየተመነዘረ ሲሆን በጥቁር ገበያው በባንኮች 175 ብር ከ51 እንዲሁም ከፍተኛ 179 ብር ከ27 አቢሲኒያ ባንክ እየመነዘረ ይገኛል። የግል ባንክ ንግድ ባንክ 175 ብር ከ51 ሳንቲም እየመነዘረ ነው የሚገኘው። አንድ ስዊስ ፍራንክ 225 ብር ከ56 በጥቁር ገበያው የተመነዘረ ሲሆን በባንኮች 184 ብር ከ86 ንግድ ባንክ እየመነዘረ ይገኛል። እንዲሁም 189 ብር ከ23 ሳንቲም አቢሲኒያ ባንክ እየመነዘረ ነው የሚገኘው በከፍተኛ ደረጃ ማለት ነው። አንድ የካናዳ ዶላር 130 ብር ከ14 ሳንቲም ነው በጥቁር ገበያው እየተመነዘረ የሚገኘው። እንዲሁም ካናዳ ዶላር በባንኮች 108 ብር ከ53 ነው እየተመነዘረ የሚገኘው በአቢሲኒያ ባንክ። ሌላ የቻይና ዩዋን ነው። አንድ የቻይና ዩዋን 25 ብር ከ62 ሳንቲም በጥቁር ገበያው የተመነዘረ ሲሆን በባንኮች 20 ብር ከ98 ነው የተመነዘረ የሚገኘው። አንድ አውስትራሊያን ዶላር 120 ብር ከ40 ሳንቲም በጥቁር ገበያ የተመነዘረ ሲሆን እንዲሁም ደግሞ አንድ እንግሊዝ ፓውንድ 242 ብር ከ06 ሳንቲም ነው እየተመነዘረ የሚገኘው በጥቁር ገበያው። አንድ እንግሊዝ ፓውንድ በንግድ ባንክ 196 ብር ከ61 ሳንቲም የተመነዘረ ሲሆን በአቢሲኒያ ባንክ 204 ብር ከ13 ሳንቲም ነው እየተመነዘረ የሚገኘው ማለት ነው። ሌላኛው መረጃችን የኩዌት ዲናር ነው። 590 ብር ከ90 ሳንቲም አንድ የኩዌት ዲናር እየተመነዘረ ሲሆን በባንኮች 483 ብር ከ80 ሳንቲም እየተመነዘረ ይገኛል። ሌላኛው መረጃችን የዱባይ ድርሃም ሲሆን አንድ የዱባይ ድርሃም 49 ብር ከ38 ሳንቲም ነው በጥቁር ገበያው እየተመነዘረ የሚገኘው። አንድ የዱባይ ድርሃም በባንኮች 41 ብር ከ19 በንግድ ባንክ ነው እየተመነዘረ የሚገኘው። 43 ብር ከ87 ሳንቲም በአቢሲኒያ ባንክ በከፍተኛ ደረጃ እየተመነዘረ ይገኛል። እንዲሁም የሳዑዲ አረቢያ አንድ ሪያል 48 ብር ከ32 ሳንቲም እየተመነዘረ ሲሆን በባንኮች 40 ብር ከ33 ሳንቲም በንግድ ባንክ እየመነዘረ ይገኛል። በአቢሲኒያ ባንክ 43 ብር ከ36 ሳንቲም ነው እየተመነዘረ የሚገኘው። አንድ የኳታር ሪያል በጥቁር ገበያው 48 ብር እየተመነዘረ ይገኛል። አንድ ኦማን ሪያል 465 ብር ከ82 ሳንቲም፣ አንድ ጆርዳን ዲናር 252 ብር ከ42 ሳንቲም፣ አንድ ባህሬን ዲናር 475 ብር ከ23 ሳንቲም፣ አንድ የግብጽ ፓውንድ 3 ብር ከ77 ሳንቲም፣ አንድ የቱርክ ሊሬ 4 ብር ከ21 ሳንቲም እየተመነዘረ ይገኛል።